የትንቢቱ ድምጽ ምንድነው ነው? ዛሬ የሚመጣላችሁ ድምጽ ከእግዚአብሔር ዘንድ ከሆነ ምንድነው ነው? አንዳንዱ በራእይ ተቀብሎ ሊሆን ይችላል እኮ አይታወቅ። አንዳንዱ እኮ የሆነ ነገር በህልሙ አይቶ ሊሆን ይችላል። ለአንድ ሰው ግን የሚሻገርበት ቃል ይመጣል። የውዴ ቃል ተራራውን እየዘለለ እንዳለ ወደኔ ይመጣል እንዳለች ዛሬ የትኛውንም ተራራ ሰንጥቆት ይመጣል። ሰንጥቆት ይመጣል። አንድ ሰው ሰንጥቆ ይሄዳል። Are you ready? ይለቀቅ። አይሰማም። የመውጣት ዓመታችን ነው። ጥሶ የመውጣት ዓመታችን ነው። ጥሶ የመውጣት ዓመታችን ጥሶ የመውጣት ዓመታችን ነው። ጥሶ የመውጣት ዓመታችን ነው። ጥሶ የመውጣት ዓመታችን ነው። ጥሶ የመውጣት ዓመታችን። ስም ማን ነው? ስምሽ ማን ነው? ስም ማን ነው? መጽሐፍ እንደዚህ ይላል፣ የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ ይላል። የኔ ስም ፋሬስ ነው። የአዲሱ ዓመት ስሜ ፋሬስ ነው። ፋሬስ ነው። ማንም ምንም ሊያስቆመኝ አይችልም። ማጣት አያስቆመኝም። ሟርቱ አያስቆምህም። አስማቱ አያስቆምህም። ተንኮላቸው አያስቆምህም። ምንም አይነት ማንም ምንም አያስቆምህም። ረገጥ አርግና ፋሬስ በሉት እስቲ። ይህንን ቃል በደንብ ስሙት። በመውለጃውም ጊዜ እነሆ መንታ ልጅ በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አጓልጅቱም ቀይ ፈትል ወስዳ በእጁ አሰረችው። ይህ በመጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰ ወጣ አለች። ስሙንም ፋሬስ ብላ ጠራችው ይላል። ዛሬ አንድ ሰው በአዲስ ስም ይጠራል። የእግዚአብሔር አፍ በሚያወጣልህ አዲስ ስም ትጠራለህ። መጽሐፍ ኢሳይያስ ላይ እንደዚህ ይላል፣ የእግዚአብሔር አፍ በሚያወጣልሽ በአዲሱ ስም ትጠራለሽ ይላል። ስምህ ፋሬስ ነው። ጥሰህ ትወጣለህ። ጥሰህ ትወጣለህ። ችግሩን ጥሰህ ትወጣለህ። የሟርተኛውን ቃል ጥሰሽ ትወጫለሽ። ወደ ኋላ ሊያስቀር ያለን ጥሰህ ትወጣለህ። ልክ ነው፣ አልታየም። ልክ ነው፣ አልተገመትክም። ልክ ነው፣ አልታሰብሽም። ነገር ግን ጥሰህ ትወጣለህ። አዲሱ ስም ፋሬስ ነው። አዲሱ ስም ፋሬስ ነው። እዚህ ጋር ትማር የምትባል ሴት ነች። ሲጀምር እሷ ራሷ የገጠማት መከራ ነው። መጀመሪያ መጽሐፍ ሲነግረን አንድ ባል አገባች ይላል። ከዛ በጽድቅ ነው የምትኖረው ትማር። እየኖረች በእግዚአብሔር ፊት ክፉ ነገር አደረገ ካለ በኋላ እግዚአብሔር ቀሰፈው፣ ሞተ ይላል። ይሁዳ የሚባለው ልጁን ዳረው። ቀጥለ ሁለተኛው ልጅ ማግባት አለበት ለወንድም ዘር እንዲቀር ምን አድርጋለው? ርስት እንዲወርስ እስቲ ከሷ ጋር ሂድ አለ። እሱም ዘሩ ለሱ እንደማይሆን ባወቀ ጊዜ አብሯት ይተኛና ምን ያደርጋል? ዘሩን ወደ ውጪ ምን ያደርግ ነበር? ይደፋ ነበር ይላል መጽሐፍ። በእግዚአብሔር ፊት ክፉ ነገር አደረገ፣ እግዚአብሔር ቀሰፈው ይላል። ሞተ ይላል። ሰዎች ሁሉ እንደዚህ አሉ። ትማር እንደዚህ አሏት። እቺ ገፊ አሏት። እቺ ሟርተኛ አሏት። ሁሉም ፈሯት። ሁሉም በቃ ያለ ስሟ ስም ሰጧት። ያለ ስማችሁ ስም የተሰጣችሁ የደከማችሁ እግዚአብሔር እንደዚህ ይናገረኛል። ጥሰህ ትወጣለህ። ጥሰህ ትወጣለህ። የሟርተኛውን ሟርት ጥሰህ ትወጣለህ። ክፉ ቃሎችን ጥሰህ ትወጣለህ። አንድ ቀን እንደዚህ ያደረግ ይችላል መጽሐፍ ሲናገር። ልክ ይሁዳ በጎቹን ምን ሊያደርግ ሊሸልት ባለበት ድግስ በሚደግስበት ሰዓት ምን አደረገች? የጋለሞታ ልብስ ለበሰች ይላል። እሷ እኮ ጋለሞታ አይደለችም፣ ጻድቅ ነች፣ ንጹህ እኮ ነች። ግን የጋለሞታ ልብስ ለበሰች ይላል። ውብ ሴት ነበረች። መንገድ ላይ ጠበቀችው ይላል።
እሱ ግን ምን አረገ ይላል? ጋለሞታዋን ባየ ጊዜ ይላል ምን አረገ? ወደ እሷ ጠጋለና እባክሽ ወደ አንቺ ልግባ፣ ወደ አንቺ አብረሽ ከሆንኩኝ እና ልተኛ ፈልጋለሁ አላት። ምን ታረግልኛለህ በፋንታው ስትለው ጊዜ ጠቦት እልክልሻለሁ አላት። ታዲያ ማሳያዣ ምንድነው አለችው። ምን ልስጥሽ ስትላ ጊዜ በመጀመሪያ አለችው በእጅ ያለውን በትር አለችው። ቀጠለችና ቀለበትንም አምጣ አለችው። በእጅ ያለውንም ደግሞ አምባር አምጣ አለችው። ችግር የለም ሶስቱንም ሰጣት። አብሮ አታኘ። እሷ ትማር መሆኑን አላወቀም። የናቃት የገፋት እንደሆነ አላወቀም ነበር እሱ። ልክ መጽሐፍ ምን ይላል? እንደዚህ ብሎ ይናገራል። ልክ እሱ ከሄደ በኋላ እሷ ወዴት ሄደች? ወደ ቤቷ ሄደች ይላል። ልብሷን አወላለቀች፣ ወደ ነበረችበት ሴት ሆነች ማለት ነው። ልክ እሱ ጠቦቱን ሲልክ የለችም ይላል። አይ መሳለቂያ እንዳንሆን ነው በቃ መልሰው እሷ ከሌለች ብሎ ሄደ። ከትንሽ ጊዜ በኋላ አንድ ጊዜ እኮ ነው የተኛችው ከሱ ጋር። አረገዘች ይላል መጽሐፍ። መንታ ነው ያረገዘችው። መወለጃዋ በደረሰ ጊዜ ሆዷ እየገፋ በመጣ ጊዜ አውጡና አቃጥሏት አለ። ምን ሴስናለች፣ ኃጢአት ሰርታለች፣ አልሰራችም። አቃጥሏት ተባለ። ሊያቃጥሏት ተሰበስቡ። ድሮም እቺ ገፊ ደሞ ሴሰኛ መንዝራ ብለው ሰብስቦ ሊያቃጥሏት ሲሉ እንደዚህ ለች ቆይ ከማቃጠላችሁ በፊት ኃጢአተኛ ኮንኩ ታቃጥሉኛላችሁ ብላ ይውላችሁ እኔ አብሬ የተኛሁት ባለዚህ በትር ነው አለች። ቀለበቱ ይሄው አለች። ከዛ ታቃላችሁ አምባሩ ይሄው አለችው። ስልጣን ምልክት ነው ታቃለ። በትር ቀለበት የኪዳን ምልክት ነው። ሶስተኛው አምባር የጸጋ ምልክት ነው። ሶስቱን ስታሳይ ምስክር በሁለት ወይም በሶስት ይጸናል ማለት ነው። ወዲያው ደነገጡ። የሱ መሆኑ ታወቀ። ለሱ መልእክተኛ ላከውና ነገሩት። ከኔ ይልቅ ጻድቅ ሆነች አለ። ተዋት በቃ በሰላም ትውልድ አለ። የመጀመሪያውን ሰዎች ያሞሩትን ሟርት ከዚህ በኋላ አታገባም፣ አትወልድም፣ እቺ ገፊ ያሉትን ጥሳ ወጣች። ዛሬ አንድ ሰው የሰው ሟርት ጥሰህ ትወጣለህ። ይኸውልህ ሟርተኛው ያለሽን ጥሰሽ ትወጫለሽ። ሐዘንሽን ጥሰሽ ትወጫለሽ። አንተ ሰፈሩ እንዳለ አይደለህም። መተተኛው እንደተናገረ አይደለህም። ገማቹ እንደተናገረው አይደለህም። ኔጌቲቭ ወርዶችን ጥሰህ ትወጣለህ። ሞትን ጥሰህ ትወጣለህ። እሳቱን ጥሰህ ትወጣለህ። ትዝ ይላችኋል ኢያሱ አንድ ጊዜ ቆሸሸ። ጊዜ መጣና ደከመ። ነጭ ልብስ ለብሶ እያለ ማለት ነው። ከዛ ከሳሽ መጥቶ ከሰሰው፣ ሰይጣን ከሰሰው። ከዛ በኋላ እንደዚህ ያለው የእግዚአብሔር መልአክ መጣና አንተ ክፉ፣ ይሄ ከሰዓት የወጣ ትንታግ አይደለም አለ። ምን ማለት? ከሰዓት ያመለጠ ማለት ነው። ዛሬ እሳቱን ጥሰህ ትወጣለህ። ያው እግዚአብሔር ይገጽሳለሁ። ዛሬ የትኛውንም ሊያጠፋ የመጣውን እሳት ጥሰህ ትወጣለህ። የትኛውንም ራእይን ሊያቃጥል፣ ህይወትን ሊያቃጥል፣ ጤናህን ሊገድል ከመጣው ጥሰህ ትወጣለህ። መተተኛውን ጥሰህ ትወጣለህ። ስምህ ፋሬስ ነው። ስምሽ ፋሬስ ነው። የእግዚአብሔር አፍ ባወጣልሽ በአዲሱ ስም ትጠራለሽ። ታውቃለህ? ዛሬ ስምህ ተቀይሯል። ስምህ ፋሬስ ነው። ስምሽ ፋሬስ ነው። ስምህ ፋሬስ ነው። ጥሰህ ትወጣለህ። በ2018 ጥሰህ ትወጣለህ። ከየትኛውም መያዝ ጥሰህ ትወጣለህ። ማንኛውም ሟርተኛ ሊያስቆም አይችልም። you are unstoppable። ማንም ሊያስቆም አይችልም። ምንም ሊያስቆም አይችልም። አንድ ብሬክ ስሩ ወደ አንተ ይመጣል። እንዲህ የምትልበት እንዴት ሊሆን ቻለ? በአንድ ዓመት ውስጥ በ3 ወር ውስጥ እስቲ እንዴት ደረሰ ትባል? ጌታ ነው። ጌታ ነው። ይሄ እንዴት ተደረገልኝ? ጌታ እኮ ነው። እንዴት ያለሽ? ጌታ እኮ ነው። ነገርሽ ሁሉ እንዴት ተስተካከለ? ጌታ እኮ ነው። ደጁ እንዴት ተከፈተልሽ? ጌታ እኮ ነው። ገንዘብ የለሽ፣ ብር የለሽ፣ ዘመድ የለሽ፣ አዝማድ የለሽ፣ እንዴት ነው ይሄ በር የተከፈተልሽ? ጌታ እኮ ነው። ጌታ እኮ ነው። አካውንት አሳይቶች ነው። አጎትሽ ባለስልጣን ነው። ወንድምሽ እንደዚህ ነው። አይ ጌታ እኮ ነው። አንድ የሆነ ብሬክ ስሩ ከፊታችን አለ። እንደዚህ ያስብላችኋል። ጌታ እኮ ነው። መረቡ ምን እስኪቀድ ድረስ ፓንካው እስኪሰምጥ ድረስ ይላል መጽሐፍ ሲናገር። ምን ይላል? ሞላው ይላል። ከዛ ዮሐንስ ነው የነቃው። ይሄማ ከተፈጥሮ በላይ ነው፣ እንዴት ሊሆን ይችላል? የሆነ አንድ ኃይል አለ። ዞር ብሎ ሲያው his name is Jesus፣ ስሙ ኢየሱስ ይባላል። በዚህ አዲሱ ዓመት ጌታ ምስክሬ ነው እንደዚህ የምትሉበት ነገር ይመጣል። ጌታ እኮ ነው። አታብራሩም። እኔ ተግቼ ነው፣ በጸሎቴ ምክንያት ነው፣ ብርቱ ስለሆንኩ ነው፣ አጎቴ ከሌ ስለሆነ ነው፣ ወንድሜ ከሌ ስለሆነ ነው አትልም። እንዴት ትላለህ? ጌታ እኮ ነው። ጌታ እኮ ነው የሚል ደጅ ይከፈታል። ጌታ እኮ ነው የሚለው ብሬክ ስሩ ይሰጣል። ጥሰህ ትወጣለህ። ይህን እኮ ሰዎች ሁሉ አልቻሉትም። ይህን እኮ ሰዎች በዚህ ሁሉ ሞተዋል እኮ። ብዙ ሰዎች እኮ ድምፃቸው ቀርቷል። አንተ እንዴት ሆነልህ? ጌታ እኮ ነው።
ጌታ እኮ ነው። ይኸውላችሁ እኔ አላውቅም። ጉድ ኒውስ አለ። ጌታ እየደጋገመ የተናገረኝ ነገር ጉድ ኒውስ አለ። ጉድ ኒውስ አለ። እንደዚህ የምትሉበት ጌታ እኮ ነው። ጌታ እኮ ነው። እኔ ከዚህ በላይ የምናገረው ነገር የለም። በቃ አልናገርም። ጌታ እኮ ነው። አታብራሩም። አንዳንዱ ነገር እያለቀሳችሁ ጌታ እኮ ነው ትላላችሁ። እግዚአብሔር በሚያወጣልሽ ይላል የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠራለች ይላል። አዲሱ ስሜ ፋሬስ ነው። አዲሱ ስምሽ ምንድን ነው?